ቻይና ለኢራን ዘመናዊ የአየር መከላከያ መሳሪያዎችን ልታቀርብ መሆኑ ተሰምቷል። ቻይና በሚቀጥሉት ጥቂት ሳምንታት ውስጥ አዳዲስና ዘመናዊ የአየር መከላከያ ስርዓቶችን ለኢራን ለማድረስ በመዘጋጀት ላይ መሆኗን የዩናይትድ ስቴትስ ኦፍ አሜሪካ የስለላ ምንጮችን ጠቅሶ ሲኤንኤን መዘገቡ ታውቋል። እንደ ዘገባው ከሆነ ቤጂንግ በሰው ትከሻ ላይ ተቀምጠው የሚተኮሱ ማንፓድስ የተባሉ አነስተኛ የጸረ አውሮፕላን ሚሳይሎችን ለኢራን ለመስጠት አቅዳለች። እነዚህ የጦር መሳሪያዎች በዝቅተኛ ከፍታ ላይ የሚበሩ የጦር አውሮፕላኖችና ሄሊኮፕተሮችን የመምታት ከፍተኛ አቅም ያላቸው መሆኑም ይነገራል። ይህ ዝግጅት የተሰማው በአሜሪካና በኢራን መካከል ለሁለት ሳምንታት የሚቆይ የተኩስ አቁም ስምምነት በፓኪስታን አጋዥነት በታወጀበት ማግስት ነው። የአሜሪካን የስለላ ድርጅት እንደሚለው ከሆነ ቻይና የጦር መሳሪያዎችን ከየት እንደመጡ እንዳይታወቅ ለማድረግ በሌላ በሶስተኛ ሀገር በኩል ለማጓጓዝ እየሞከረች መሆኑን ይገልጻል። በዋሽንግተን የሚገኘው የቻይና ኤምባሲ በበኩሉ ደግሞ የቀረበውን ክስ መሰረተ ቢስ ሲል አስተባብሎታል። ቃል አቀባዩ በሰጡት መግለጫ ቻይና ለማንኛውም ግጭት ውስጥ ላለው ወገን የጦር መሳሪያ አላቀረበችም፣ መረጃውም ከእውነት የራቀ ነው ሲሉ ማስተባበያ ሰጥተውበታል። በሌላ መልኩ በቅርቡ ፕሬዚዳንት ዶናልድ ትራምፕ ለኢራን የጦር መሳሪያ የሚያቀርቡ ሀገራት ላይ የ50% ታሪፍ ቅጣት እንደሚጥሉ ማስጠንቀቃቸውም ይታወቃል። ቻይና ይህንን እርምጃ የምትወስድ ከሆነ በአሁኑ ወቅት በኢስላማባድ እየተካሄደ ያለውን የአሜሪካና የኢራን የሰላም ንግግር ሊያደናቅፈው እንደሚችልም ተሰግቷል። ከየካቲት 21 ቀን ጀምሮ በነበረው የ5 ሳምንታት ጦርነት ሳቢያ በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ ላይ የሚገኝ ሲሆን የቻይና ጣልቃ ገብነት የኃይል ሚዛኑን ሊቀይረው ይችላል ተብሎም ደግሞ በስፋት እየተጠበቀ ይገኛል። ይህ በእንዲህ እንዳለ አሜሪካ ደግሞ ተጨማሪ የጦር ኃይሏን ወደ መካከለኛው ምስራቅ እያሰማራች መሆኑም ተሰምቷል። አሜሪካና ኢራን በፓኪስታን የሰላም ንግግር በማድረግ በዝግጅት ላይ ቢሆኑም ዋሽንግተን በሺዎች የሚቆጠሩ ተጨማሪ ወታደሮችና የጦር መርከቦችን ወደ ቀጠናው እያሰማራች መሆኑን ዎል ስትሪት ጆርናል ዘግቧል። የበረራ መከታተያ መረጃዎች እንደሚያሳዩት ከሆነ ዘመናዊ ተዋጊ ጄቶችና የጥቃት አውሮፕላኖች ቀድሞውኑ መካከለኛው ምስራቅ ደርሰዋል። ከታዋቂው ከ82ኛው አየር ወለድ የተውጣጡ ከ1500 እስከ 2000 የሚጠጉ ወታደሮች በሚቀጥሉት ጥቂት ቀናት ውስጥ ወደ ቀጠናው እንደሚገቡም ይጠበቃል። ዩኤስኤስ ጆርጅ ኤች.ደብሊው ቡሽ የተሰኘው ግዙፍ አውሮፕላን ተሸካሚ መርከብ ከቨርጂኒያ ተነስቶ በአሁኑ ወቅት በአትላንቲክ ውቅያኖስም ላይ ይገኛል። ይህ መርከብና አጃቢው መርከቦቹ ደግሞ የባህር ኃይል ኮማንዶዎችን ጭነው በፓስፊክ ውቅያኖስ በኩል ወደ ስፍራው እየገሰገሱ ይገኛሉ። ይህ መጠነ ሰፊ ወታደራዊ እንቅስቃሴ የተጀመረው በአሜሪካና በኢራን መካከል ቋሚ የተኩስ አቁም ስምምነት ለማድረግ በኢስላማባድ ንግግር ሊጀምር ጥቂት ሰዓታት ሲቀሩት መሆኑ ታውቋል። ታዛቢዎች እርምጃው አሜሪካ ከንግግሩ ጎን ለጎን ያላትን ወታደራዊ ዝግጁነት ለማሳየት ተጽዕኖ ለመፍጠር የታለመ ሊሆን እንደሚችልም ይገመታል ሲሉም የፖለቲካ ተንታኞች ጉዳዩን ይናገራሉ። ወዲህ ደግሞ ዛሬ ቅዳሜ በፓኪስታን አስተናጋጅነት ለሚጀምረው የአሜሪካና የኢራን የሰላም ድርድር የሁለቱም ሀገራት ከፍተኛ የልዑካን ቡድኖች ትናንት አርብ ኢስላማባድ ገብተው ዛሬ ውይይታቸውን ስለመጀመራቸው እየተነገረ ይገኛል። ሆኖም ግን ከድርድሩ መጀመር አስቀድሞ ሁለቱም ወገኖች ጠንካራ ማስጠንቀቂያዎችንና ቅድመ ሁኔታዎችን በማስቀመጥ ላይ ይገኛሉ። ፓርላማው አፈ ጉባኤ ሞሐመድ ባካር ጋሊባፍ የሚመራው የኢራን ልዑክ ወደ ስፍራው ሲያቀናም ድርድሩ ከመጀመሩ በፊት አሜሪካ የኢራንን ቅድመ ሁኔታዎች እንድትቀበልም ጠይቋል። አፈ ጉባኤው በኢስላማባድ ሆነው እንደተናገሩት ኢራን ለድርድሩ በጎ ፈቃድ ቢኖራትም በአሜሪካ ላይ ግን ምንም አይነት እምነት የላትም። አሜሪካ ለትክክለኛው ስምምነት ዝግጁ ከሆነችና የኢራንን መብቶች የምታከብር ከሆነ ስምምነት ላይ ለመድረስ ዝግጁ መሆናቸውንም ገልጸዋል። ከቴህራን ቅድመ ሁኔታዎች መካከል በሊባኖስ የተኩስ አቁም እንዲደረግና የታገዱ የኢራን በቢሊዮን ዶላሮች የሚቆጠሩ ሀብቶች እንዲለቀቁ የሚሉት ይገኙበታል። ጋሊባፍ ልዑካን ቡድን የውጭ ጉዳይ ሚኒስትሩን፣ የመከላከያ ምክር ቤት ጸሐፊውን፣ የማዕከላዊ ባንክ ገዢውንና የፓርላማ አባላትን ያካተተ ከፍተኛም ስብሰባ ነው። በአሜሪካ በኩል የልዑካን ቡድኑን የሚመሩት ምክትል ፕሬዚዳንት ጄዲ ቫንስ ሲሆኑም ቴህራን በድርድሩ ወቅት አሜሪካን ለማሞኘት እንዳትሞክር ሲሉም አስጠንቅቀዋል። ፕሬዚዳንት ዶናልድ ትራምፕን በበኩላቸው የሆርሙዝ ባህረ ሰላጤን መዝጋት በማጣቀስ ኢራናውያን ዓለም አቀፍ የውሃ መስመሮችን ተጠቅመው ዓለምን ለአጭር ጊዜ ከማስጨነቅ ውጪ በእጃቸው ላይ ሌላ የመደራደሪያ ካርድ እንደሌላቸው አልተገነዘቡም። ዛሬ በሕይወት ያሉበት ብቸኛው ምክንያት ለመደራደር ሲባል ነው ሲሉም ትሩዝ ሶሻል በተባለ ገጻቸውም ላይ ጽፈዋል።
ኢራናውያን ከውጊያ ይልቅ በህዝብ ግንኙነት ስራ የተካኑ ናቸው ሲሉም አጣጥለዋቸዋል። ፕሬዝዳንቱም ለኒውዮርክ ፖስት በሰጡት ቃለ ምልልስ ደግሞ የፓኪስታን ድርድር ውጤት አልባ ከሆነ አሜሪካ በኢራን ላይ ጥቃት ለመሰንዘር የጦር መርከቦቿን በምርጥ የጦር መሳሪያዎች እያስታጠቀች መሆኑንና ስምምነት ከሌለ ውጤታማ በሆነ መንገድ እንጠቀማቸዋለን ሲሉም ዝተዋል። አክለውም የሆርሙዝ ባህረ ሰላጤ በቅርቡ ክፍት እንደሚሆን ኢራንም ለሚያልፉ መርከቦች ክፍያ እንድታስከፍል እንደማይፈቅዱም ተናግረዋል። ትራምፕ ከድርድሩ የሚፈልጉት ዋነኛ ነገር የኒውክሌር መሳሪያ የሌላት ኢራንን ማየት መሆኑን አጽንኦት ሰጥተው ተናግረዋል። ተለዋጭ እቅድ አሉት ተብለው የተጠየቁት ትራምፕ ደግሞ ኢራን አስቀድማ በወታደራዊ ኃይል የተሸነፈች በመሆኗ ተለዋጭ እቅድ እንደማያስፈልጋቸውም ተናግረዋል። የፓኪስታን ጠቅላይ ሚኒስትሩ ሻህባዝ ሻሪፍም ይህንን የኢስላማባድ ድርድር ወሳኝና የመጨረሻ ሲሉ ገልጸውታል። ጠቅላይ ሚኒስትሩም ለህዝባቸው ባደረጉት ንግግር ሁለቱም ሀገራት የፓኪስታንን የቅንነት ጥሪ አክብረው ለሰላም ድርድር መምጣታቸውንም ገልጸዋል። የስምምነቱ ዘላቂ መፍትሄ እንዲያመጣ ሀገራቸው አዎንታዊና አደራዳሪ ሚናዋንም እንደምትወጣ እርግጠኛ ናቸው። ለድርድር እንቅፋት ከሚሆኑ ጉዳዮች ውስጥ ምናልባትም ትልቁና ለረጅም ጊዜ የቅራኔ አጀንዳ ሆኖ የከረመው የኒውክሌር ነገር እንደሆነም ይወራል። ትራምፕ ኦፕሬሽን ኤፒክ ፊሪ ተብሎ የተሰየመውን ወታደራዊ ዘመቻውን በከፈቱበት ወቅት ኢራን መቼም የኒውክሌር መሳሪያ ሊኖራት እንደማይችል እንደሚያረጋግጡም ሲናገሩ ቆይተው ነበር። ኢራን የኒውክሌር ቦምብ መገንባት ፍላጎት እንደሌላት በተደጋጋሚ ስትገልጽ ብትቆይም አብዛኞቹ የምዕራባውያን መንግስታት ቃሏን አምነው ሊቀበሉ ግን አልቻሉም። የኒውክሌር ጦር መሳሪያ ለማስፋፋት የተደረሰው ዓለም አቀፍ ስምምነት ፈራሚ የሆነችው ኢራን ለሲቪል ዓላማ የሚውል ዩራኒየም የማበልጸግ መብት እንዳላት ግን አጥብቃ ትከራከራለች። ኢራን ለድርድር ባቀረበችውና ፕሬዝዳንት ትራምፕ ለድርድር መነሻነት ሊያገለግል ይችላል ሲሉ በገለጹት ባለ 10 ነጥብ እቅዷ ላይ ካካተተቻቸው ጉዳዮች አንዱ ዩራኒየም የማበልጸግ መብቷ ዓለም አቀፍ እውቅና እንዲያገኝ የሚጠይቅ ነው። ትራምፕ አቅርበውታል የተባለው ባለ 15 ነጥብ የስምምነት እቅድ ደግሞ በኢራን መሬት የሚደረግ የትኛውም አይነት ዩራኒየም የማበልጸግ ተግባር በሙሉ እንዲቆምም ይጠይቃል። በዚህም ሳምንት ስለዚህ ጉዳይ የተጠየቁት የመከላከያ ሚኒስትሩ ፒት ሄግሴት ኢራን የኒውክሌር መሳሪያ ወይንም ደግሞ ወደዚያ ሊያደርስ የሚችል አቅም ፈጽሞ አይኖራትም ሲሉም ያለ ተጨማሪ ማብራሪያ ተናግረዋል። ዓለም አቀፍ ተደራዳሪዎች በአውሮፓውያኑ 2015 ከኢራን ኒውክሌር ጋር የተያያዙ ጉዳዮችን በዝርዝር የያዘው የጋራ አጠቃላይ የድርጊት መርሃ ግብር ላይ ለመድረስ ዓመታት ፈጅቶባቸዋል። አሁን ሁለቱ ወገኖች ስለ አዲስ የኒውክሌር ስምምነት ለመወያየት ዝግጁ ናቸውን የሚለውን የዛሬው ድርድራቸው የሚመልሰው ጉዳይ ሊሆን እንደሚችል ይነገራል። አሜሪካ ለዓመታት እንዳይንቀሳቀሱ ታግደው የቆዩትን የኢራን ሀብቶች ለመልቀቅ መስማማቷ ደግሞ ጉዳዩን ምናልባት ያለሰልሰው ይሆናል እየተባለም ይገኛል። አንድ የኢራን ከፍተኛ ባለስልጣን አሜሪካ የቴህራን ሀብቶችን የመልቀቅ እርምጃ መውሰዷ ስምምነት ላይ ለመድረስ ቁርጠኛ መሆኗን የሚያሳይ ምልክት መሆኑንም ለሮይተርስ ተናግረዋል። እንደ ምንጩ ገለጻ ከሆነ ሀብቱን የመልቀቅ እርምጃው በሆርሙዝ ወሽመጥ በኩል የሚደረግ ጉዞን ደህንነትን ከማረጋገጥ ጋር በቀጥታ የሚገናኝ ነው ብለውታል። የኢራን ተደራዳሪ ቡድን የሚመሩት የፓርላማ አፈ ጉባኤው መሐመድ ባጋር ድርድር ከመጀመሩ በፊት ሀብቶቹ መለቀቅ እንዳለባቸው በጥብቅ ሲናገሩ እንደነበረም ተሰምቷል። ፕሬዚዳንት ትራምፕ ይህንን እርምጃ የሚወስዱ ከሆነ ጉዳዩን ለደጋፊዎቻቸው ለማብራራት ችግር ይገጥማቸዋል። ዘገባው ከወጣ በኋላ ለአሜሪካ መገናኛ ብዙሃን ምላሽ የሰጡት የዋሽንግተን ባለስልጣናት ግን ጉዳዩን አስተባብለውታል። የአሜሪካ ግምጃ ቤት እንዲለቀቅ ያልፈቀደው $6 ቢሊዮን የሚገመት የኢራን ሀብት እንደያዘች የገለጸችው ኳታርም በማስተባበሏ በአሜሪካ የቢቢሲ አጋር የሆነው ሲኤንኤን ኒውስ ጉዳዩን በዝርዝር ዘግቦታል። ውድ የአዲስ ጊዜ ሚዲያ ቤተሰቦች ለሳቱ የነበረ መረጃ ይህንን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን አሁንም ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ በትህትና ጠየቅን። እናመሰግናለን።